ሰላም ጤና ይስጥልኝ። ዛሬ ባለፈው ካቆምንበት እንቀጥላለን። ባለፈው እስከ 10,000 አይተን ነው ያቆምነው። ደግሞ ዛሬ ከ10,000 በላይ ያሉ ቁጥሮች እንዴት ይጻፋሉ፣ ወደ አረብ፣ ወደ ግዕዝ፣ አሃዝ፣ ፊደል እንዴት ይቀየራሉ የሚለውን ያው አስቀድሜ ጽፌያለሁ። ግን ሀተታው ሰፋ ስለሚል ጊዜ እንዳይዝብን ብዬ አስቀድሜ ጽፌያለሁ። እነሱን ነው የምንዘረዝረው ማለት ነው። ያው በደንብ ለመረዳት ቪዲዮውን እስከ መጨረሻው ማየት ግድ ይላል ማለት ነው። የዩቲዩብ አልጎሪዝም ለሁሉም ሰዎች ተደራሽ እንዲያደርግ ላይክ በማድረግ ጀምሩ። 1,000 እስከ 10,000 አይተናል። ዛሬ ደግሞ ከ10,000 በላይ ያሉ ቁጥሮች እንዴት ይጻፋሉ። በነገራችን ላይ ከ10,000 በላይ ያሉ ቁጥር በግዕዝ ሕግ ማለት ነው በውሳኔም ያለ ውሳኔም ይነገራል ማለት ነው። እሱን እናያለን። በውሳኔና ያለ ውሳኔ እንዴት ይነገራል የሚለውን በኋላ መጨረሻ ላይ ያሳያችኋለሁ ማለት ነው። አሁን ባለፈው በመጀመሪያ ስንጀምር ያየናቸውን መርሳት የለብንም። በመጀመሪያ ስንጀምር እነዚህ መሰረታዊ ቁጥሮች እስካሁን ከነሱ አልወጣንም ማለት ነው። ከ10,000 እንዴት ይጻፋል አይተናል ባለፈው። ይሄ አንድ ቁጥር ቢኖርም ባይኖርም ምንም አያደርግም። ለምን አንድ ሲባዛ 10,000 አይደለ? አንድ ብጽፉም ባጽፉም ችግር የለውም። 10,000 ማለት እልፍ ይባላል። በግዕዝ እልፍ ነው የሚባለው። እልፍ ይሄ በአሃዝ በፊደል እልፍ ይባላል። 10,000 ማለት ነው በአማርኛ። ይኸው በቀላል መንገድ እልፍ 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 እንደዚህ እንደረደራል። እልፎቹን ይኸው ሁለትየ ማለት ነው። ሁለትየዎች አሉ። ከዚህ ጋር ደግሞ 2 3 4 5 እነዚህ ቁጥሮችን እናውቋቸዋለን። ስለዚህ አሁን ለምሳሌ ይሄ 2 እና 10,000 2 ሲባዛ 10,000 ማለት ነው። ክሌቱ እልፍ ይባላል። 20,000 ማለት ነው። 20,000 ይሄ 10,000 ነው። ክሌቱ እልፍ 20,000 ሰለስቱ እልፍ 30,000 ማለት 3 ሲባዛ 10,000 ማለት እኮ ነው። ይሄ ማለት 3 ሲባዛ 10,000 አይደል? 30,000 ማለት ነው። ይሄ ማራት ሲባዛ እንደዛ እያልን እንሄዳለን። 40ቱ እልፍ 5 ሲባዛ 10,000 5ቱ እልፍ 6ቱ እልፍ 7ቱ እልፍ 8ቱ እልፍ 9ቱ እልፍ 10ቱ እልፍ ወይም ደግሞ አይላፍ ይባላል። አይላፍ 100,000 ማለት ነው። 10ቱ እልፍ ማለት እንችላለን ወይም ደግሞ አይላፍም ማለት እንችላለን። አማራጭ ነው ስሙ ማለት ነው። 10 ሲባዛ 10,000 ማለት ነው። 100,000 ይመጣል አይደለ? 10 ሲባዛ 10,000 100,000 ነው። አይላፍ ይባላል። አሁን ደግሞ ይሄን ይዘን እንቀጥል። 10 ላይ ያቆም ነው 20 እናድርጓ። እልፉን ሳንቀይር 20 እናድርገው። እልፉ አልተቀየረም። አሁን በደንብ ልብ በሉ። እልፉ አልተቀየረም። 10 እልፍ 30 እልፍ 40 እልፍ 50 እልፍ 60 እልፍ 70 እልፍ 80 እልፍ 90 እልፍ 100 እልፍ ወይም ደግሞ አእላፋት ይባላል። ይኸው እዚህ ጋር ይሄ ትንተና ለምሳሌ 20 ሲባዛ እንደ ተመሳሳይ ነው። 20 ሲባዛ 10,000 ማለት ነው። ይሄን ተመሳሳይ ነው። ቁጥሮችን ነው። ይሄ ሲባዛ 30 40 50 60 አጠገብ ያሉትን ታውቃቸዋላችሁ። 100 ሲባዛ 10,000 ማለት ነው። አእላፋት ይባላል። አእላፋት 100 እልፍ ወይም ደግሞ አእላፋት ይባላል። 1 ሚሊዮን ማለት 1 ሚሊዮን ይሄው ሲስተሙን በደንብ አሁን ውስጥ ያሉት እንዴት ይጻፋሉ እሱ በኋላ በምሳሌ ይመጣለን። አሁን ዋና መሰረታዊ ቁጥሮች ደግሞ መሰረታዊ ናቸው። እነዚህ ሙሉ ቁጥር አሁን 15,500 57,000 ምናምን 150,000 ምናምን እንዴት ይጻፋል እሱን ደግሞ በኋላ እንመጣለን። 100,000 ይሄ ከሆነ 10,000 ይሄ ከሆነ 100,000 1 ሚሊዮን ይሄ ከሆነ 1 ሚሊዮን 1.5 ምናምን እየተባለ ነገር እሱ ይጻፋል እንመጣለን። ይሄ ደግሞ ቀጠለ። እዚህ ጋር 3 ያለ አይደለ? ሁለት ነው የሚያያዘው። አንድ 3 በ3ቱን በአንድ አናያይዝም። አሁን አንድ 3 ያለ 3 ላይ አንድ ቁጥር ብንጨምር ራሱ ስለሆነ ነው። እዚህ ጋር አንድ ብንጨምርም ባንጨምርም ያመጣው ነገር ስለሌለ ነው። ማንኛውም ቁጥር በአንድ ሲባዛ ለውጥ ስለማያመጣ ማለት ነው። እዚህ ጋር ደግሞ 2 ሲባዛ 1 ሚሊዮን 2 ሚሊዮን ማለት ነው። 2 ሚሊዮን አሁን 1 ሚሊዮን ይኸው አይላፋት አይደል? 1 ሚሊዮን አሃዱ አይላፋት ክሌቱ አይላፋት 2 ሚሊዮን እያለ ይሄዳል። ሰለስቱ 40ቱ ያላችሁ 10ቱ ላይ ደረሰ። 10ቱ አይላፋት ትእልፊት ይባላል። ወይ ደግሞ ትእልፊት ወይም 10ቱ አይላፋት 10 ሚሊዮን ማለት ነው። 10 ሚሊዮን 4 ሲሆንስ 2 እናያይዛለን። 4 ሲሆን ትእልፊታት ይባላል። ትእልፊታት ማለት 100 ሚሊዮን ማለት ነው። ትእልፊታት 100 ማለት ነው። 100 ሚሊዮን ትእልፊታት። ከዛ አሁንም ይሄድ ነው ቁጥር አያልቅም ማለት
ቁጥር አለ። ያው ዘርዝረን እንደክማለን እንጂ በጣም ብዙ ነው። ምልፊት ይባላል። 1000 ሚሊዮን ማለት ነው። ምልፊታት ደግሞ ሲበዛ እልፍ ሚሊዮን። ምልፊታት ማለት እልፍ ሚሊዮን ማለት ነው። ቅድም እንደነገርኳችሁ መጀመሪያ ላይ በውሳኔና ያለ ውሳኔ ይነገራል። ከ1000 በላይ ከ10,000 በላይ ያለ ቁጥር በውሳኔና ያለ ውሳኔ ይነገራል። እነዚህ አሁን ያየናቸው በውሳኔ ሲነገር፣ ያለ ውሳኔ ደግሞ ማለት የብዙ ብዙ ማለት ነው። ያለ ውሳኔ ሲነገር ለምሳሌ እኛ እዚህ ጋር እነዚህን ሶስቱን እኛ ያለ ውሳኔ ሲነገር ማለት ነው። ይኸው አሁን ይሄን አንብባ አይከብድም። አይላፈ አይላፋት የብዙ ብዙ ማለት እኮ ነው። አንድ ምንድነው 100,000 ሚሊዮን አያችሁ፣ 100,000 ሚሊዮን ነው። አይላፈ አይላፋት ይባላል። አይላፈ አይላፋት የብዙ ብዙ ማለት ነው። ይሄ ያለ ውሳኔ ይነገራል ሲባል የብዙ ብዙ ነው። በጣም ብዙ ሲሆን እንደዚህ እያናበብን እያዛረፍን እንናገራለን ማለት ነው። አይላፈ አይላፋት አይላፍ እናቀለና እታለ አይላፍ እዚህ ጋር አይላፍ ነው አይደለ? አይላፍ ነው። አይላፋት ደግሞ ይሄ ነው። ተመልከቱ፣ ይሄ ነው አሁን አንድ ላይ መጣው። ተመልከቱ እዚህ ጋር አይላፈ አይላፋት ያለው አይላፍ ሲባዛ አይላፋት ማለት ነው። እዚህ ጋር 3 ያለ እዚህ ጋር 2 ያለ 5 አንድ 10 አለች። ይሄው አይላፈ አይላፋት ማለት 100,000 ሚሊዮን ማለት ነው። ይሄው እዚህ ጋር ይሄና ይሄን ማባዛት ማለት ነው። ሁለቱን አይላፋትና አይላፋት ሲባዙ እዚህ ጋር ደግሞ እንምጣ። ትእልፊተ አይላፋት ደግሞ 1 ትሪሊዮን ትእልፊተ አይላፋት ስንት ዜሮ ማለት ነው? 2 4 6 8 10 12 ማለት አይደል? ትሪሊዮን አይደል? 12 ዜሮ ማለት ነው። አያችሁ? ይሄና ይሄ ደግሞ ትእልፊት የታለ? ትእልፊት እቺ ናት። ይሄ ሲባዛ ይሄ ማለት ነው። ይሄና ይሄ ነው የሚሰጠን። ይሄኛውስ ይሄ ማለት አይላፍ ስንት ነው? አይላፍ ሲባዛ አይላፋት አይደለ? ይሄን ያመጣው አይላፋ አይላፋት ማለት የሁለቱ ብዜት ማለት ነው። አይላፍ ይኸው እዚህ ጋር አላችሁ። ይሄ ሲባዛ አይላፋት የታለ? ይኸው አይላፋት ደግሞ እዚህ ጋር አለ 300 ይኸው ይሄን ስናባዛ ይሄ ይመጣል ማለት ነው። በሌላ መንገድ ይሄን ይሰጠናል። አንድ ትሪሊዮን የሚሰጠው ይሄ ነው ማለት ነው። 1,000 ሚሊዮን ይኸውና አይላፋ አይላፋት ይባላል ማለት ነው። እንዲህ ነው የብዙ ብዙ መባሉ። ስለዚህ ነው አያችሁ፣ በደንብ እዚህ ጋር በደንብ ማወቅ ይፈልጋል። ያ ቁጥር ነው እንግዲህ ማትስ ላይ እንዴት እንደሆናችሁ አላውቅም። እዚህ ጋር ደግሞ እንምጣ። ትእልፊተ አይላፋት ትእልፊት የታለ? እዚህ ጋር ትእልፊት ያዙልኝ። እዚህ ጋር አለ። ሲባዛ ትእልፊተ አይላፋት እዚህ ጋር ስንት ይመጣል? ስንት መቶ ነው ይመጣል? አስቡት። 6 መቶዎች ይመጣሉ ማለት ይደረደራሉ። ትእልፊተ አይላፋት ይባላል ማለት ነው። ይሄ ሁለቱ ሲባዛ ነው የሚሰጠን። ይሄ ነው ሲስተሙ፣ እንደዛ ነው። ይሄ ደግሞ ምዕልፊተ አይላፋት፣ ይሄው ምዕልፊት እዚህ ጋር አለች። ይሄ ሲባዛ ይሄ ነው፣ ተመሳሳይ ነው። የብዙ ብዙ የሆኑ ቁጥሮችን ለመግለጽ እንደዚህ እያዛረፍን እንጂ እንትን አንልም ማለት በአንድ አናገኝም። እንደዚህ ሁለቱን አንድ ያደርግን ሁለቱን እያባዛን ማምጣት እንችላለን ማለት ነው። እናንተ በደንብ ማየት ይጠይቃል ማለት በደንብ መስራት ማየት መለማመድን ይፈልጋል። ይሄ በጣም ቀላል ነገር። ለምሳሌ አስራ 17,572 አንደኛ 17,000 ነው። ቅድም 10,000 ነው። 17,572 ነው። አሁን ሁለት ነው ያለው። ስለዚህ እዚህ ጋር መጀመሪያ 17,000 እንዴት ነው የሚጻፈው ነው? 17,572 ቀላል ነው አይደል? እንደባለፈው ማየት ነው። በደንብ ይሁ 17 አለ አይደል? አሁን 17 እና ሺን ካደረግ አይመጣም ማለት ነው። ለምሳሌ እንደዚህ ብለን 17 ይሄ አይደለ? ሺ ይሄ አይደለ?
572 እንደዚህ ተብሎ አይነገርም። 17572 አሁን ሁለት ሆነ። አሁን ያ 1000 አይደለ 500 ነው። አሁን 10 እልፍ አይሆንም ማለት ነው። ስለዚህ እንደምናደርገው እንደዚህ ሳይሆን የምንጻፈው እልፍን ለብቻ እንጽፋለን። እልፍ 10,000 ማለት ለብቻ። ከዛ 7,000 ደግሞ ስንት ነው? 7,000 እልፍን 10,000 ለብቻ እንጽፍና 10 ሲደመር 7,500 ሲደመር 7 ሲደመር 2 እንደዚህ እናደርግ ነው የሚቀለን እንጂ አሁን 10,000 ጻፍና 7,500 ስንት ነው? 75 አይደል? 7,500 75 ሲያ ወነ እልፍ 7 ወ5 ምዕት ከዛ 7 ወክልኤቱ አለቅ። እንደዚህ ነው እንጂ ምንጽፈው አሁን እንደተቀመጠ እንደዚህ ብንጽፍ አይመጣልንም፣ ለማንበብ አይመችም። እልፍ 7 ወ5 ምዕት 7,500 ማለት ነው። 7 ወክልኤቱ ተመሳሳይ ነው። ስታነበው እንደዛ ነው። ምንድን ነው እልፍ በዛች ነው የምትጻፈው። ፊደል እያስተማርን አለበዛ እልፍ 7 ወ5 ምዕት 7 ወክልኤቱ ጨረስን ማለት ነው። ተቀየረ። ይሄም ተመሳሳይ ነው። አሁን 33 አይደለ? 30ችን ትጽፋላችሁ። 33 አይደል? መጀመሪያ 30ችን እንጽፋለን። 30 ስንት ነው? 3 እና 10,000 አይደለ? 30,000 3,900 3,900 ደግሞ ስንት ነው? 3,900 አይደል? 30 እና 3900 አይደለ? ይሄ እኮ ነው 3900። እሺ ከዛ ጨረሰ። 26 ስንት ነው? 20 እና 6 አለቀ ማለት ነው። ይሄን ስንቀይር 3,000 እንላለን። 3,000 ይታል 3,000 30 ወተሳቱ ምዕት እስራ ወስድስቱ ጨረስ። ይሄን ተመሳሳይ ነው። ምን እናደርጋለን? ይሄን 67 60 ሺህ አይደል? 60 ሺህ መጀመሪያ እንጽፋለን። 60 ሺህ ማለት 6 እና 10,000 አይደለም እንዴ? ነው 6 እና 10,000 ከዛ 7,300 7,300 ደግሞ ስንት ነው? 7 እና 7 73 እንጽፋለን። 73 እና 100 ማለት ነው። ሲስተማቲክ መሆን ነው። በቃ ምንም ቀላል ነው። ከዛ 46 አለቀ። 6,000 6,000 ይሄ ነው። 7 ወሰለስቱ ምዕት 40 ወ6 ጨረስ። የፈለጋችሁትን ቁጥር እንደዚህ ያደረጋችሁ መጻፍ ትችላላችሁ። ምንም ታምር የለም።
መቶ ምናምን ለምሳሌ አሁን እንዲህ ጻፍ ታውቃላችሁ? አሁን ቀላል ነው። ለምሳሌ እንዲህ ጻፍ ሳይሆን ያው 140 ሺህ 14 እልፍ አሰርቱ አርባይቱ እልፍ ይባላል። አሰርቱ አርባይቱ እልፍ መቶ 140 ሺህ ማለት ነው። 140 ሺህ ሌላም የፈለግነውን ጽፍ መቶ ሌላም የፈለግነውን መጻፍ እንችላለን። 200 ሺህ 300 ሺህ ቅድም አይተናል። 140 ሺህ ነው። አሁን ይሄ የፈለግነውን ቁጥር እንደዚህ ያደረግን መጻፍ እንችላለን። እናንተ ቤት ውስጥ የፈለጋችሁትን ቁጥር እንግዲህ አሁን እስካሁን ካዩት ይሄ ደግሞ ወሰብሰብ ያለ ነው፣ እየበዛ ነው የመጣው። ይሄን ምን ቤት ውስጥ ቁጭ ለመለማመድ ነው፣ ሌላ ምንም ነገር የለውም። የፈለግነውን ቁጥር እንደዚህ ያደረግን በእነዚህ ምሳሌ መሰረት ዋና ዋና መሰረታዊ ቁጥሮችን ከያዝን በጣም መስራቱ ቀላል ነው ማለት ነው። ስለዚህ ቤት ውስጥ በደንብ እናንተ ተለማመዱ። ስላዳመጣችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ተሰንብቱ።